እኛው ስለ ህዝባውያን ምን እንደምናደርግ አለባበሳችን፣ አነጋገራችን፣ አመጋገባችን ምን እንደምናደርግ አንቀጽ 19 እንኳን ሰንበትን እንዴት እንደምናከብራት አንቀጽ 20 የሰማዕታትን የጻድቃንን በዓል እንዴት እንደምናከብር እንደዛሬ ሳይሆን አሁን እናንተ ባህር ዳር እንደምትጠቁ ባህር ዳሮች ሃይማኖታችሁ ምንድነው? ታኅሳስ 29 ክርስቶስ አልተወለደም የተወለደ ጥር 29 ነው ብላችሁ 29 ታከብራላችሁ። ክርስቶስ ከእናቱ ማኅፀን ያደረ 10 ወር ከ5 ቀን ዳንኤስ የሚገባ ክርስቶስ በጥር የተወለደ ጭንቅላታችሁ አይዘርም። ጥቅምት 27 መድኃኒዓለም ተሰቅሏል። አንዱ ይሰቀል። ጥር 27 ማነው ደግሞ መድኃኒዓለም ተሰቅሏል። መጋቢት 27 መድኃኒዓለም ተሰቅሏል። ኅዳር 27 መድኃኒዓለም አራት አምላክ ነው የተሰቀለ። ጥር 27 መከበር አለበት እንዴ? ጥር 27 ተሰቅሏል። ሌላ አምላክ የተሰቀለ አንድ ወልድ የተሰቀለ መጋቢት 27። ከዛ ውጪ መድኃኒዓለም የሚባለው ነገር አናውቀውም። የወርሃዊ በዓል አለ። እንዲያም ጨበጥ ሲያረጉን ደግሞ እንተኔ ናቸው ማለት መባጽዮን ናቸው። ሲገቡ ግን ታቦት የለም። አሁን ተዘጋጅቷል። መጋቢት 27 ጥቅምት 27 ማን የተሰቀለ? መጋቢት 27 መጋቢት 27 ኢየሱስ ክርስቶስ አንዱ አካል ወልድ ተሰቀለ እናምናለን። እሺ መቼ ደግሞ ተሰቀለ? ደግሞ የጥቅምቱ ማን ነው የተሰቀለ? አሁን እኮ አራት ቢሆኑ ጥሩ ነበረ። አንዱ ጥቅምት 27፣ አንዱ ኅዳር 27፣ አንዱ ጥር 27፣ አንዱ መጋቢት 27 እንዳንል ደግሞ ሶስት ናቸው አካሉ። የተሰቀለ ደግሞ አንድ አካል ኢየሱስ ክርስቶስ ብቻ ነው። ጥር 27 29 ከተወለደ ታኅሳስ 29 ልደቱ ነው የምንለው ውሸታሞች ነን ማለት ነው። ወይ እናንተ ትጸድቃላችሁ፣ ወይ እኛ እንጸድቃለን፣ ወይ እናንተ ትወድቃላችሁ። ከቤተ ክርስቲያኒቱ ሕግ ውጭ የምታከብሩ አላችሁ። ያለ ዋዜማ ዋዜማ አለ ያለ ምን ምናምን የምትሉ ሰዎች አላችሁ። አሁን በገጠሩ ሁሉ ይዞታል። ጥር 5 አቦ መጋቢት 25 አይደል ባሉ ጥር 16 ኪዳነ ምሕረት የካቲት 16 ቃል ኪዳን የተቀበለ ወይ ቤተ ክርስቲያኒቱ ወጣችሁ የምትሰሩትን ስራ መስራት ነው። ነገሩ ወጣችኋል። ቤተ ክርስቲያኗን ትታችሁ እንዲያርጋችሁ መስራት አሁን የምትሰሩት ሌላ ነው። ጎጃም ቤተ ክርስቲያን፣ ጎንደር ቤተ ክርስቲያን ለመስራት ሸዋ ሄዶ ካርታና ፕላን ይመጣ እንደዚህ አርገ ስራ። መሐንዲስ የምትባለው ሽንት ቤት ለመስራት ተመረቅህ እንጂ ስለ ቤተ ክርስቲያን ምን አግብቶ ነው አሁን የምታዳክር ዳካሪ?